ሰላም ሰላም የተወደዳችሁ እና የተከበራችሁ ውድ የቻናሌ ተከታታዮች ሰላም ላለው እንደ ሙስሊም እህት ወንድሞቼ ሰላማችሁ ብዝዝት ይብልኝ። የነ ጨረቃ ፋሚሊዎች ሰላማችሁ ብዝዝት ይብልኝ። የኔ ውዶች እንቁ የሆኑ ልጆች ዛሬ ደግሞ ወርቅ ሰዓት ተገዝቶለታል ምናምን። ኧረ እኔ ሲያምሩኝ ማርያምን እነዚህ ማለት ነው። በተለይ ብሩኬ የሴት ልጅ እንትን የሚጠብቅ በጣም ነው የሚያምረኝ። ከምንም በላይ የምወደውና የምሳሳለት ልጅ ቢኖር ማርያም ብሩኬ ነው። የኔ ጌታ፣ የኔ አክባሪ፣ የሴት አክባሪ ከዚህም በላይ ይገባዋል። ሀይሚዬ ጠንቅቀሽ ያዥ የኔ እናት። ብሩኬን የሚመስል ልጅ የትም ብትሄጂ የትም አታገኝም። የትም ብትሄጂ የትም ማለት ነው። ብሩኬ ማለት በጣም ጥሩ ልጅና ብዙ ነገር የሚገቡት ነገር የሚገባው ልጅ ነው። በጣም ለሴት ልጅ ያለው ክብር። ሀይሚዬም የኔ ቆንጆ፣ የኔ ልዕልት፣ የኔ ምርጥ፣ ሁለት ቆንጆዎች በአንድ ላይ ሲጣመዱ አቤት ሲያምሩ፣ አቤት ሲያምሩ፣ አቤት ሲያምሩ። ማርያምን ከዚህም በላይ ፍቅራችሁ ለምልሞ ከዚህም በላይ ቁም ነገር ደርሳችሁ ደግሞ እግዚአብሔር አምላክ ያሳየን። የኛ ጨረቃዎች ማለት ነው። የኛ ኮከቦች እንደ ፀሐይ የምታበሩ ብሩክ እየሸጋ በጣም ምላችሁ በላይ ብሩክ ለሴት ልጅ ያለው ክብር ያለው እንትን እምላችሁ በላይ ማለት ነው። ብሩክዬ በጣም ነው እንትን የሚለኝ እኔ ከዩቲዩበር እንትን ብሩክን ነው የምወደው። ያለው ትዕግስት እግዚአብሔር ከዚህም በላይ ይስጠው። እግዚአብሔር አምላክ ከዚህም በላይ እንትን ብሎ ይስጠው። ሀይሚዬን የሚመስል ቆንጆ ሚስት ሰጥቶታል። እግዚአብሔር አምላክ ደግሞ ለትዳር ለብዙ ነገር ይብቃቸው። የኔ ንግስቶች ከእናንተ ብዙ ነገር እንጠብቃለን። እናንተ ተጋብታችሁ ብዙ ነገር አችሁን አስተካክላችሁ እግዚአብሔር አምላክ አሳክቶላችሁ ማለት ነው። ለብዙ ነገር እንጠብቃችኋለን። እና ዛሬ ሀይሚዬ እኔ ለእልቴ የኔ ቆንጆ ለብሩክዬ የእጅ ወርቅ ሰጥተዋለች። እዚህም በላይ ይገባዋል። አርጎ አክብሮ የሚይዛት አርጎ ልዕልት አርጎ እንትን የሚላት የሚሳሳላት ማርያም ወንድ ልጅ ክብር ነው ዋናው ነገር የሚቀድመው ማለት ነው። ከሁሉም ነገር ክብር ይቀድማል። ከምንም ዋናው ለሰው ልጅ ወሳኙ ነገርና አስፈላጊው ነገር ክብር ነው። በቃ ብሩክዬ ደግሞ የሴት ልጅ ክብር የሚጠብቅ የኔ ልዑል ከዚህም በላይ ማለት ነው። አንተ እዚህም በላይ ከፍ ብትል እዚህም በላይ ይገባሃል። እንኳን የእጅ ወርቅ ማለት ነው። እሷም ንግስት ናት፣ የሁላችን ንግስት ያለ በቃ በጣም ነው። እኔ ከእንትን ከኢትዮብ ከመጡ ጀምሮ እከታተላቸዋለሁ። ምንላቸዋለሁ ቢጣሉም አንዳንዴ የመጣላት እንትን ያጋጣሚ ነው። ሁሉም ይጣላል። ግን ብሩኬ አንድ ቀን ሳት ብሎት ይሄ ነው ብሏት አያውቅም። ማርያምን እኔ ከምንም በላይ በጣም ነው የሚመቸኝ ብሩኬዬ፣ በጣም ነው የሚመቸኝ። የሴት ልጅ ያለው ክብር ያለው ሁሉ ነገር ብሩኬ ማርያምን ይመችህ። እግዚአብሔርም ከዚህ በላይ ከፍ ያለ እንጀራ ሚስጥክ፣ ሚስትህን ደግሞ ልዕልት አድርገህ የምታኖር ያድርግህ። ጸባይህ እንዳይቀየር እንደ ሌሎቹ ማለት ነው። እንደነ ማርክ አሁን ያችን ልጅ ትንሽ ናት። በዚህ በዚህ ብሎ ፍቅር ላይ ዶል አረጋት። በዚህ አምጥቶ ፍቅር ላይ ዶላት። ከዶላት በኋላ አሁን ይኸው አልፈልግሽም ይላታል። አንዴ ምን ይላታል፣ አንዴ ምን ይላታል። እንደዚህ መሆን የለበትም። በሰው ህይወት አትጫወቱ። በቃ እንደ ብሩኬ አሁን ይሄ ነው ሲባል እንትን ብሎ አላውቅም። ያው ለብራንክ ለምናምን ሴት እንትን ይላል እንጂ የሚወደውን ግን ሀይሚዬን ነው። በቃ ንግስትን ነው የሚወዳት። የልባችን ንግስት ጨረቃዬ፣ የኔ ማር፣ እሷን ነው የሚወዳት ከምንም በላይ ማለት ነው።
ከምንም በላይ የሚወዳት ለሷ ነው። ክብርም ያለው ለሷ ነው። ከልቧ አንድ ሴት ከተቀመጠች ወዲያ ወዲህ ቢልም ምንም ማንም ቢሆን የትም ቦታ ይሄድም የትም ቦታ ይሄድ እውነተኛ ፍቅር ምንም አይቀይረውም። ምንም ሞት ካለያየ በስተቀር ምንም የሚቀይረው ነገር የለም። የማርክ አሁን አመታችን አሉ ከአመት የተፋቀሩት 2 ወርና 3 ወርና ፍቅር ተብሎ የፊተኛው አላውቅም የተጀማመሩት እና በ3 ወር እና በ2 ሳምንት የሚለቅ ፍቅር ነው እንደ እውነተኛ ከልብ የመነጨ ፍቅር እኮ ብዙ ነገሮች ፈተና ያስከፍላል፣ መስዋዕት ያስከፍላል፣ ብዙ ነገር ያስከፍላል። ብዙ ነገሮች ታግሰው ምናምን መሆን አለበት። ለነገሮች አለመሸኮል። የተሸኮለ ነገር በቃ ሸኮል ያለ ነገር መጨረሻው አያምርም። የመጨረሻውም ይሸኩላል። አሁን ነው ብሩኬና ሀይሚዬ በጣም ናቸው። በጣም ከልቡ ይወዳታል ግን ታግሶ ጊዜ ውስጥ ቢሆን ድረስ የሰው ምንትን ከሚል በቃ ከጎኑ አድርጎ እንደ እህቱ አድርጎ ይዟታል አይደለ? ኋላ በቃ ራሱን አቅሙ ሲደርስ ምን ሲል እሷን አግብቼ መኖር አለብኝ፣ እሷን የፍቅር ጥያቄ ባቀርብላት በቃ አሁን ነው ብሎ በትክክል እንትን ብሏል፣ አስሮላታል ቀለበት አይደለ? በቃ እንደዚህ ነው መሆን ያለበት። የሰው ልብ ከመጉዳት ሁለት ቆንጆዎች ልዕልቶች ማለት ነው። እንደዚህ ነው መሆን ያለበት። የሴት ልጅ ልብ ከማስለቀስ ከማጉዳት ይሄ ነው መሆን ያለበትም ማለት ነው መጨረሻው። እና ምንላችሁ ፈልጌ ነው ሀይሚዬና ብሩኬ የኔ ንግስቶች በጣም ነው የሚያምሩኝ፣ በጣም ነው የሚመቹኝ። በጣም ከምላችሁ በላይ ነው ከምላችሁ በላይ ነው የምወዳቸው የኔ ንግስቶች ማለት ነው። ከምላችሁ በላይ ነው የምወዳቸው ምንም በላይ ማለት ነው። መጀመሪያ ምንድን ነው የሚያስፈልገን ከምንድን ነው እንትን የምንለው ብላችሁ ማሰብ አለባችሁ። ምን ብናረግ እንደዚህ ይሆናል፣ በምን ምክንያት ቢሆን ብላችሁ የሴትን ልብ ከመጉዳት በፊት ማሰብ መጠንቀቅ አለባችሁ። እንትን ለምትሉበት ማለት ነው ነገር ቀስ ብላችሁ መረጋጋት ያስፈልጋል። ፍቅር ሲገባ ብዙ ነገሮች ያስፈልጋሉ። እስከ ጥግ መሄድ አለ እንጂ በአንዴ ትናንት ተጣሉ፣ ትናንት ተፋቀሩ፣ ትናንት እንትን አሉ፣ ዛሬ ተጣሉ መሆንም የለበትም። በትክክል ፍቅራችሁን አሳምራችሁ ምን ብላችሁ መኖር ከሆነ የሴት ልጅ ልብ መጉዳት የለባችሁም በቃ። እና ሀይሚዬና ብሩክዬ የኔ ውዶች ኑሩልኝ። ከእናንተ ከዚህም በላይ እንጠብቃለን። እናንተ ተጋብታችሁ ልጆቻችሁን ምናምን እስተማኝ ነው እስተምትጋቡ ነው በቃ እኔ ሸኮልኩት ማለት ነው። ተጋብታችሁ እናንተ ለራሳችሁ መሆን አያቅታችሁም መቼም 2 ቀን ማለት ነው ሰርታችሁ ምን ብላችሁ የእናንተን ልጅ ለማየት የእናንተን ጎጆ ለማየት በጣም ነው የጓጓ ነው። ጨረቃዎች ማለት ነው። እንወዳችኋለን።